አብዛኛው ከዛ በላይ ነው ቤቶቹ እና የሆሊውድ ሴሌብሪቲዎች ወይም ደግሞ እነዚህ ታዋቂ ናቸው የሚባሉት ለእኔ ታዋቂ ኢየሱስ ክርስቶስ ነው። የሰው ታዋቂ የለኝም። ሰው ከአፈር የተሰራ ነው። የእግዚአብሔር እስትንፋስ ስለገባብን ሕያው ነፍስ ሆነን በሱ መልክና አምሳል በምድር ላይ ተፈጥረን ተንቀሳቀስን እንጂ ከአፈር የተበጀነን። የሰው ታዋቂነት ለእኔ ብዙ አይረዳኝም። ነገር ግን እንደው በዓለም ቋንቋ ዓለም በምትለው ቋንቋ ታዋቂ የሚባሉ ሰዎች ቤታቸው ማገዶ ነው የሆነው እና ይህንን ምክንያት ስንመለከት አሜሪካ ውስጥ ጠቅላላ እየሆነ ያለውን ነገር በጠቅላላ ጀነራሊ ስንመለከት አሜሪካ የተመሰረተችው በእግዚአብሔር ቃል ነው። እንግዲህ ቅዱሳን እንደምትመለከቱት ነው። ይኸው እዚህ እሳቱ ይታያል። በዚህ መልክ ነው ከተማው ካለመኖር ወደ መኖር የመጣችው። ካለመኖር ወደ መኖር፣ ከመኖር ወደ አለመኖር የመጣችው የሚገርም ነው። እንግዲህ እነዚህ ነው የሚንቀላቀለው። ይሄ በኒኩለር የተመታ ከተማ ነው የሚመስለው፣ ወይም ደግሞ በጦር ጀቶች ተደብድቦ የወደመ ነው የሚመስለው እና ትንሽዬ እሳት ነች። ከአንድ ቦታ ከባህር ዳርቻው አካባቢ የተነሳች እሳት ከተማውን እንዲህ እያነደደችው ያለችው። የንፋሱ ፍጥነት ታዩታላችሁ። በዚህ መልክ እሳቱ በዚህ መልክ ነው እየተንቀለቀለ ያለው። እንግዲህ ለዚህ መንስኤ የሆነውን ነገር ደግሞ አንድ የድፍረት ንግግሮች፣ የአመፃ ንግግሮች ከሁለት ቀን ነው የእሳት ቃጠሎ ከመነሳቱ ቀደም ብሎ የነበረ ነገር ነው እና ሜሪያን ሎፔዝ የሆሊውድ ቁጥር 1 ነች ነው የሚሉት። እንደውም ንግግሩን አላረዘምነውም እንጂ ጋድለስ ሲቲ ነች አለች። ሎስ አንጀለስን ጋድለስ ሲቲ። ሰው እግዚአብሔርን ከራሱ ህይወት፣ እግዚአብሔርን ከከተማው፣ እግዚአብሔርን ከሚኖርበት ካወጣው ዳብሎስ ገብቶ እንደዚህ ነው የሚያደርገው። የዳብሎስ የጥፋት ልጅ ነው። ዮሐንስ 10 ላይ ምን እንደሚል 10 ላይ ሄደን ስንመለከት ሌባው ሊያርድ፣ ሊሰርቅ፣ ሊያጠፋ፣ ሊገል መጣ ነው የሚለው። እኔ ግን ህይወት ልሆንላችሁና ልበዛላችሁ መጣው ነው የሚለው ኢየሱስ። በዚህ መልክ ስትሳለቅ ቁጥር 1 የነደደው እንደውም የወደመው የእሷ ቤት ነው። አሁን ይሄ ሁሉ አውሮፕላን፣ ይሄ ሁሉ ነገር እየተረባረበ ማጥፋት አልቻለም። አየን፣ ከእግዚአብሔር የሚበልጥ ምንም ነገር የለም። ዳንኤል ሚስራቅ አብደናጎ እሳት ውስጥ ሲገቡ የእሳት ወለፋን እንኳን አላቃጠላቸውም። ለምንድን ነው ያላቃጠላቸው ብለን ስንመለከት የእግዚአብሔር አብሮነት ከእነሱ ጋር ስለነበረ ነው። እግዚአብሔር አብሮነት። ለዚህ ነው መጽሐፍ ቅዱስ እኮ እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይደክማል ይላል። ከተማን የሚጠብቅ እግዚአብሔር ነው፣ ሰው አይደለም። ተፈጥሮ በእግዚአብሔር እጅ ነው ያለው፣ በማንም እጅ የለም። ለምሳሌ ንፋሱ በዛ ፍጥነት ባይሄድ እነዚህ ቤቶች ሊድኑ ይችሉ ነበር። ንፋሱ ጸጥ በል ሲለው እነዛ ደቀ መዛሙርቶች ከኢየሱስ ጋር በታንኳ ላይ በነበሩበት ጊዜ ጌታ ሆይ ስንጠፋ አይገድህምን ሲሉት ተነስቶ ንፋሱን ወጀቡን ምንድን ነው ያለው? ጸጥ በል ነው ያለው። ጸጥ በል ባለ ጊዜ ወጀቡ ምን ሆነ ይላል? ጸጥ አለ ይላል።